ጠንካራ በራሱ ነው እና ይኩኖ አምላክ ከዛጎ የስራው መንግስት ጋር ለመታገል ወደዚህ ነው ምክንያቱም ይሄ አካባቢ ዛሬ ኦሮሞ አማራ ምናምን ብለዋል እንጂ እነዚህ ኦሮሞ አማራ ምንላቸው ሰዎች ያኔ በዚህ ስም ወይ አይታወቁ ወይ ማለት ነው ጋፋቶች ናቸው በብዛት እዚህ ነበር ያካባቢ በሙሉ የጋፋት አካባቢ ነው የነበረው ነግራሪያ ነሙገር ነግንደበት የጋፋት ስሞች ናቸው ያካባቢ ሰባት ቤት ጋፋት የሚባል ትልቅ የጋፋት ፌዴሬሽን ነበር ያ የሱን የሚመራው አለቃ ደግሞ የጉደም አለቃ ይባላል ሰባት አሁን ሞጆ አካባቢ የጋፋቶች ትልቅ ቦታዎች የነበሩ ናቸው ከዛ ደግሞ እሱን ትንሽ ተሻገሩ ደግሞ ምራሙ ከያዛችሁ ደግሞ የዳሞቶች አገር ነው የነበረው እሱ ታች ድረስ ይደርሳል እና በኋላ እነዚህ ሁለቱ ናቸው እንግዲህ ግራኛ ምርዋላ ጥቅጥቁ ሲፈጠር በህዝቦች ማከው ሁለቱም ተሻግረው ጎጃም ገቡ እነሱም አባይን ተሻግረው ጎጃም ገቡ ዳሞቶችም አባይን ተሻግረው ጎጃም ገቡ ህዝቡ ጠፋ ስሙ ቆላና ደጋ ዳሞት ተብሎ አገሩ ቀርቷል ህዝቦቹ ግን እንግዲህ ጠፍተዋል ጋፋቶች ያው ስማቸው ነው የሚታወሰው አጼ ቴዎድሮስ ጋፋት የምትባል መንደር መስርተው የጦር መሳሪያ ማምረቻ ስለሰሩ አጼ ቴዎድሮስ ምክንያት ነበራቸው ጦር መሳሪያ ጋፋቶች በጦር መሳሪያ በጣም ጎበዞች ነበሩ ይሄ በባህላችን ቀልቃጭ ምናምን እንደምንላቸው አይነት ሰዎች ናቸው ግን ዋና ስራቸው ጦር መሳሪያ ነው በዛ ጊዜ የነበረው ጋሻ ጦር ቀስት ደግሞ ማምረቻቸውን ድል ገጥሟቸው ሙገር ብትሄዱ ተራራ ላይ የነሱ ድሮ ዋሻ ውስጥ የነበረው ኢንዱስትሪያቸው እንትኑ ጠፍቶ ልክ እንደዚህ ኢንዱስትሪው ግን አለ የት እንደነበር ዛይሞት ነው ይኩኖ አምላክ ወደዚህ የመጣው ጋፋቶችን ፍለጋ አማሮችን ምናምን ፈልጓል ያንን ፍለጋ ሀብት ከዳሞት ወሰደ መሳሪያ ከጋፋት ወሰደ ስለዚህ ሄዶ ከዛጉሽ ተዋጋ ያኔ በነበረው መሳሪያ በኑክሌር እንደመዋጋት ማለት በተሻለ ዘመናዊ መሳሪያ የመዋጋት ያህል ነው እና ይሄ አካባቢ ይሄ አይነት ኢንዱስትሪ የነበረበት ትልቅ ቦታ ነው በኋላ ነው ዲሞግራፊው ተቀይሮ አሁን ወደምንለው አቅሚዎቹ አሁን ይሉ ባለቤቶቹ ተተኪዎቹ መተን ገሌውጣ ሲባል ኢትዮጵያ ውስጥ የሚያስገርመው ነው ሁላችን ወጪዎች ነን በዛ ፕሪንሲፕል ከሄድ ማንንም እዚህ ቦታ ባለቤቶቹ ይሉ ጠፍቷል ይሄን የምታውቁት የኢዛና የድንጋይ ላይ ጽሁፍ ላይ ሄዳችሁ እሱ አስገበርኳቸው የሚላቸው ኢትዮጵያን ህዝቦች ይዘረዝራል የገበሩት ያውን የምንዋጋው ትግሬ አማራ ኦሮሞ ምናምን የለንም ዘውስ ሁላችን መጤነን ማለት ነውና ውጡ ቢሉ እነዛ ናቸው ማስወጣት ያለ አሁን ሰሜኖች የሚላቸው አሉ ሰሜኖች የሚላቸው ይሄ ሰሜን ተራራው የዳስ ደጀን አዎ ሷሁን ከዛ በኩታ የመጡ ያገው ዝርያ የሆኑ ግን የአይሁድ እምነት የሚከተሉ ሰዎች አክሱም ላይ ሲጸናባቸው ወደ ደቡብ ሸሽተዋል ሰሜን እኮ በድሮ ደቡብ ነበር ሰሜን ደቡብ በኋላ ነው የተቀየረው መንግስት ወደ ደቡብ ሲመጣ ሰሜን ኖርዝ ሆነ እንጂ ሰሜን ማለት በድሮ ቋንቋችን ሳውዝ ማለት ነበር እነዛ ህዝቦች አሁን ይሉ ደምቢያ ትልቁ ያገው ግዛት የነበረ ነው እና ኮስሞስ እንደሚያወራው ይሄ በሙሉ እስከ ሱዳን ድንበር ድረስ የነበረው ዋናው ፋዞግሊ የሚባለው የወርቅ ማምረቻ እሱን መስመር ተከትሎ እስከ ምጽዋ ድረስ አገዎች የነበሩበት ግዛት እሱ ነው ወርቅ እንትኖች እነሱ ግን በዘመን ብዛት ተለውጦ አማራው ነው ወይ ትግራይ ነው ወይ ምን ነው አለና አሁን ያለው የኛ ክሌም ብዙ የመጤውን ይሄድካል እኛንም በጣም እናመስግና መጀመሪያ ሀሳብ ካለ ኃይሌ